ራስህን ከማንም ጋር አታወዳድረው። ማለት ህልምህን ለሰዎች መናገር ስትጀምር ሰዎች በህልም መሳቅ ይጀምራሉ። መርጦ አይደል ላንተ ያሳየ ወይንም ላንተ ህልሙን የሰጠ አንተ ይሄን ነገር አደርጋለሁ ብለህ ቆርጠ ስትነሳ ይሄማ መሆን አይችልም ይለዋል ሰዎች። ምክንያቱም እነሱ እስከ ድልድዩ ሲያዩ አንተ ከድልድዩ በኋላ ያለውን ከተማ ያለውን ብርሃን ያለውን ከፍታ ነው የምታየው። እና ይሄንን ለማየት ደግሞ የአእምሮ ነፃነት ያስፈልገዋል፣ ወይንም ደግሞ ከመጋረጃው ጀርባ የማየት ፖቴንሻል ይፈልጋል። ሰዎች ይሄንን ላይመለከቱልህ ይችላሉ። አይ እነሱ አላመኑበትም ማለት ልክ አይደለም ማለት ደግሞ አይደለም። በቃ ባለህበት ሰርከምስታንስ ነው አንተን ጀጅ የሚያደርጉ። ሜቢ ህልሙን ያየኸው ችግር ውስጥ ሆነ ሊሆን ይችላል። ችግር ውስጥ ሆነ ስለ ከፍታ ስታወራቸው እስኪ መጀመሪያ የምትበላውን ጨርስ ይለዋል። እነሱ የሚታያቸው ችግርህ ነው፣ አንተ የሚታየ ደግሞ ከችግሩ በኋላ ነው፣ ከፍታው ነው የሚታይ። ያንተ እይታ ትክክል ነው። ህልምህን ብቻ ለራስህ አድርገው። ሰዎች ሲጨፍሩ አንተ ጸልይ። ሰዎች ገንዘቡን ሲበትኑት አንተ ቆጥቦ። እነሱ እንቆጥባለን ብለው ሲዘጋጁ አንተ ኢንቨስት አድርገው። እነሱ የሚያደርጉትን ተቃራኒ አድርጋቸው።